ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮመኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ዛሬ ይዤላችሁ የመጣው የአማርኛ እንግሊዘኛ ይሆናል ማለት ነው። ዛሬ የምናየው አማርኛ እያነበባችሁ እየጻፋችሁ እንግሊዘኛ ለማንበብ ለመጻፍ ለምትቸገረው በቀላል መንገድ ማወቅ የምትችሉበትን መንገድ ይሆናል ማለት ነው። እንዲሁም እንግሊዘኛ እያነበባችሁ እየጻፋችሁ አማርኛ ለማንበብ ለመጻፍ ለምትቸገሩ ሁሉ ሁለቱንም በቀላል መንገድ የምታውቁበት ይሆናል ማለት ነው። ወደ ዕለቱ ትምህርታችን ስንሄድ ከሀ እስከ ተ ያሉ ፊደላትን በክፍል 1 የምናይ ይሆናል ማለት ነው። እሺ ወደ ትምህርታችን ስንቀጥል ይቺ ማናት? እስኪ ከእናንተ ይቺ የአማርኛ ፊደል ሀ ናት ማለት ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ሆ። እሺ በእንግሊዘኛ ደግሞ ሀ ብለን ስንጽፍ የሀ ተነባቢ ኤች ናት ማለት ነው። ሀ ብለን ስንጽፍ ኤች ኤ ሃ። ሁ ብለን ስንጽፍ ደግሞ ኤች ዩ ሁ። ሂ ብለን ስንጽፍ ኤች አይ ሂ። ሃ ብለን ስንጽፍ ኤች ኤ ሃ። ሄ ስንል ኤች አይ ኢ ሄ። ህ ስንል ኤች። ሆ ብለን ስንጽፍ ደግሞ ኤች ኦ ሆ። ሆ ስናነባቸው ያው ሃ ሁ ሂ ሃ ሄ ህ ሆ ሆ። እሺ ከዚህ ስንመጣ ይቺ ለ ናት። ለ ለ ሉ ሊ ላ ሌ ል ሎ ሎ። እሺ ለ ብለን ስንጽፍ የለ ተነባቢ ኤል ናት ማለት ነው። ኤል ኤል ኢ ለ። እሺ ሉ ብለን ስንጽፍ ደግሞ ኤል ዩ ሉ። ሊ ስንል ኤል አይ ሊ። ላ ብለን ስንጽፍ ኤል ኤ ላ። ሌ ስንል ኤል አይ ኢ ሌ። ል ብለን ስንጽፍ ኤል ሎ ስንል ኤል ኦ ሎ ሎ። እሺ የእንግሊዘኛ ፊደላትን ተነባቢዎችን ካወቅነ ለመጻፍ ሌሎቹ አናባቢዎች ተመሳሳይ ናቸው። አናባቢ የምንላቸው ለመጀመሪያ ፊደል አናባቢ ኢ ናት ማለት ነው። ኢ ይኸው ሁሉም ኢ ናቸው። የሁለተኛ ፊደል አናባቢዎች ደግሞ ዩ ዩ። ተነባቢዎችን ከለየን በኋላ የመጀመሪያ ፊደል ኢ፣ የሁለተኛ ፊደል ዩ፣ የሶስተኛ ፊደል አናባቢ ደግሞ አይ ናት ማለት ነው። አይ። የአራተኛ ፊደልስ የአራተኛ ፊደላት አናባቢ ደግሞ ኤ ኤ። የአምስተኛ ፊደል አይ ኢ አይ ኢ ናት ማለት ነው። የአምስተኛ ፊደል አናባቢ። የስድስተኛ ፊደል ደግሞ እራሳቸው ተነባቢዎች ናቸው ማለት ነው። አናባቢ የላቸውም። የሰባተኛ ፊደል ስንል የሰባተኛ ፊደል አናባቢዎች ኦ ማለት ነው። ኦ የሰባተኛ ፊደል አናባቢ ኦ። ስለዚህ ተነባቢውን ከለየነ እዛ አናባቢዎችን የአንደኛ ፊደል ኢ፣ የሁለተኛ ዩ እያልን ማስቀጠል ነው ማለት ነው። እሺ ስንቀጥል ከዚህ ይቺ ማናት? ይቺ መ ማለት ነው። መ ሙ ሚ ማ ሜ ም ሞ። እሺ መ ብለን ስንጽፍ የመ ተነባቢ ኤም ናት ማለት ነው። ኤም ኢ መ። ሙ ስንል ኤም ዩ ሙ። ሚ ብለን ስንጽፍ
ኤም አይ ሚ ማ ስንል ኤም ኤ ማ ሜ ብለን ስንጽፍ ኤም አይ ኢ ሜ ም ስንል ኤም ሞ ብለን ስንጽፍ ኤም ኦ ኦ። እሺ ስናነባቸው ያው መ ሙ ሚ ማ ሜ ም ሞ። በዚህ መልኩ ከተከታተልን አማርኛንም እንግሊዘኛንም ሁለቱንም በቀላል መንገድ ማንበብ መጻፍ ትችላላችሁ ማለት ነው። ከዚህ ስንመጣ ይቺ ሰ ማለት ነው። ሰ ሱ ሲ ሳ ሴ ስ ሶ ሶ። እሺ የሰ ተነባቢ ኤስ ናት ማለት ነው። ኤስ ኢ ሰ ሱ ስንል ኤስ ዩ ሱ ሲ ስንል ኤስ አይ ሲ ሳ ብለን ስንጽፍ ኤስ ኤ ሳ ሴ ስንል ኤስ አይ ኢ ሴ ስ ስንል ኤስ ሶ ብለን ስንጽፍ ኤስ ኦ ሶ ሶ። ከዚህ ስንመጣ ይቺ ረ ረ ሩ ሪ ራ ሬ ር ራ። እሺ ረ ብለን ስንጽፍ የረ ተነባቢ አር ናት ማለት ነው። ስለዚህ አር ኢ ረ ሩ ብለን ስንጽፍ አር ዩ ሩ ሪ ብለን ስንጽፍ አር አይ ሪ ራ ስንል አር ኤ ራ ሬ ብለን ስንጽፍስ አር አይ ኢ ሬ ር ስንል አር ሮ ስንል አር ኦ ኦ። እሺ ከዚህ ስንመጣስ ይቺ በእንግሊዘኛ ስንቆጥራቸው እንግሊዘኛው ረ ሩ ሪ ራ ሬ ር ሮ። የአማርኛውም በእንግሊዘኛው እንደዚህ አድርገን ተክተን ጻፍ ነው ማለት ነው። ከዚህ ስንመጣ ይቺ ቀ ቀ ቁ ቂ ቃ ቄ ቅ ቆ ቆ። እሺ ቀ ብለን ስንጽፍ የቀ ተነባቢ ኬ ናት ማለት ነው። ኬ ኢ ቀ ቁ ስንል ኬ ዩ ቁ ቂ ስንል ኬ አይ ቂ ቃ ስንል ኬ ኤ ቃ ቄ ብለን ስንጽፍ ኬ አይ ኢ ቄ ቅ ስንል ኬ ቆ ብለን ስንጽፍ ኬ ኦ ቆ ቆ። እሺ ይህን ስናነበው ከታች ቀ ቁ ቂ ቃ ቄ ቅ ቆ ቆ። እሺ ከዚህ ስንመጣ ሲች ይቺ ማናት? ይቺ በ ማለት ነው። በ ቡ ቢ ባ ቤ ብ ቦ። እሺ በ ብለን ስንጽፍ የበ ተነባቢ ቢ ናት ማለት ነው። ቢኢ በ ቡ ስንል ቢዩ ቡ ቢ ስንል ቢ አይ ቢ ባ ስንል ቢ ኤ ባ ቤ ስንል ቢ አይ ኢ ቤ
ብ ስንል ቢ፣ ቦ ስንል ቢኦ ቦ ቦ። እሺ ስናነበው ያው በ ቡ ቢ ባ ቤ ብ ቦ ቦ። እሺ ከዚህ ስንመጣ ይቺ ማናት? ይቺ ሸ ሸ ሹ ሺ ሻ ሼ ሽ ሾ ሾ። እሺ የሸ ተነባቢ ኤስ ኤች ማለት ነው። ኤስ ኤች ኢ ሸ። ሹ ስንል ኤስ ኤች ዩ ሹ። ሺ ብለን ስንጽፍ ኤስ ኤች አይ ሺ። ሻ ስንል ኤስ ኤች ኤ ሻ። ሼ ብለን ስንጽፍ ኤስ ኤች አይ ኢ ሼ። ሽ ስንል ኤስ ኤች ሽ። ሾ ስንል ኤስ ኤች ኦ ሾ ሾ። ስለዚህ ያው ሸ ሹ ሺ ሻ ሼ ሽ ሾ ሾ። እሺ እዚህ ስንመጣ ይቺ ተ ቱ ቲ ታ ቴ ት ቶ። እሺ ተ ብለን ስንጽፍ የተ ተነባቢ ቲ ናት። ቲ ኢ ተ። ቱ ስንል ቲ ዩ ቱ። ቲ ስንል ቲ አይ ቲ። ታ ስንል ቲ ኤ ታ። ቴ ስንል ቲ አይ ኢ ቴ። ት ስንል ቲ። ቶ ስንልስ ቲ ኦ ቲ ኦ። በዚህ መልኩ ከተለማመዳችሁ አማርኛንም ሆነ እንግሊዘኛን ሁለቱም በአንድ አቀላጥፋችሁ ማንበብ መጻፍ እንድችሉ ትሆናላችሁ ማለት ነው። መማር መከታተል ለምትፈልጉ ሁሉ ከታች ከቪዲዮ ላይ ባስቀመጥነው ስልክ በመደወል በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ከየትኛውም ሀገር ወይም ቦታ ሆናችሁ ቦታና ጊዜ ሳይገድባችሁ ከእጃችሁ ባለው ስልክ ወይም ኮምፒውተር በቀላል መንገድ ማንበብ መጻፍ እንዲችሉ አድርገን እናስተምራችኋለን። አማርኛ፣ እንግሊዘኛ፣ ኦሮመኛ፣ ሂሳብ እንዲሁም የምትፈልጉትን የትምህርት አይነት በቅርብ ቀን ጎበዝ አንባቢና ጸሐፊ መሆን እንዲችሉ አድርገን እናስተምራለን። ደውላችሁ አናግሩን። እንዲሁም ህፃናትን ማስተማር ለምትፈልጉ ወላጆች ህፃናት አቀላጥፈው ማንበብ መጻፍ እንዲችሉ አድርገን እናስተምራችኋለን። ለዛሬ ይዘንላችሁ የመጣነ ትምህርት ወይም ቪዲዮ ይህን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ተመኘ።